ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እንግዲህ ሰሞኑ ጠፋ ብያለሁ፣ የታወቀ ነው። በጣም ይቅርታ፣ ትንሽ አልተመቸኝም ነበር። ዛሬ ግን በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ፈጢራ ነውና ፈጢራ እኔ ይሄኛው ነጭ ፍርኖ ዱቄት ነው፣ ይሄኛው ደግሞ የገብስ ነውና እና ፈጢራ ደግሞ ያው ኖርማሊ ብዙ ጊዜ ለቁርስ፣ አሁን ደግሞ ክረምት ነው፣ ብዙ ጊዜ የቤት ልጆች አሉ። ስለዚህ ለነሱም የሚሆን በዚሁም ደግሞ ለቁርስ ብቻ በጣም አሪፍ ነገር ነው። በዛውም ለመክሰስ በዛ ላይ ሲሰራ በጣም ቀለል ያለ ነገር ነውና እንደዚህ ክፍልፍል ያለ ነገር ስለሆነ በጣም ደስ ይላል። ብዙ ጊዜ ሰው ፈጢራ ሲሰራ ከባድ ነገር ይመስለዋል እና በጣም ቀላል ነገር ነው። በዛ ላይ ይሄው የሚቦካው ውሃና ጨው ብቻ ነው የሚደረግበት። ምንም እኔ እንግዲህ ስሰራ ዘይት ምናምን አላረግም። ማቦካው በጨውና በውሃ ነው። ወዲያው ትንንሽ ተደርጎ መጠቅለል ማለት ነውና እኔ እንደዛ አድርጌ ነው ለልጆች የሚሰራው። ዛሬ ይዤላችሁ የመጣሁት እሱን ነው። ስለዚህ ላብኳውና ምናምን ከዛ የሚቀጥለውን ደግሞ አብረን እንድንሄድ መጀመሪያ አብኩቼው ተመልሼ ልምጣ። ግን ለማብኳት ጨውና ውሃ ብቻ ነው እኔ የምጠቀመውና አብኩቼ ደግሞ ላሳያችሁ። ሰቦቼ ሁሉንም አሁን አብኩቼ ጨርሻለሁ እና ይሄው በቃ አቦካሁት። እንደዚህ አርጋችሁ ኳስ አርጋችሁ ታረጉታላችሁ። ከዛ እንደዚህ አድርጋችሁ መዳመጥ ማለት ነው። እና ከተዳመጠ በኋላ ዘይት ይደረግበታል እዚህ ላይ ማለት ነው። እንዴ ትንሽ ተዳመጡትና ዘይት ተደርጎ ማጣጣፍ ነው። ስለዚህ ዘይት አድርጌ አጣጥፌ ቆይ ላሳያችሁ። ይሄ ሁሉንም እንደዚህ ካረጋችሁ ጥቁሩ ሊጥ ነውና ሁሉንም እንደዚህ ካደረጋችሁ በኋላ ኳስ አርጋችሁ እንደዚህ ሊጥ ካደረጋችሁት በኋላ ዘይት ታረጉበታላችሁ። ግን በጣም ትንሽ ዘይት ነው። ብትፈልጉ የገበታ ቂቤ፣ ብትፈልጉ ኖርማል ቂቤ፣ ብትፈልጉ ዘይት ማረግ ትችላላችሁ። እኔ ለዛሬ ዘይት ላርግበትና እንደዚህ እያረጋችሁ እንደው ምን ያብዝቻለሁ። እንደዚህ እያረጋችሁ አራት ማዕዘን ማረግ ማለት ነው። ማጠፍ ይሄው እንደዚህ አርጋችሁ ይሄን እንደዚህ ከዛ ይሄን እንደዚህ አርጋችሁ ታጥፉታላችሁ ማለት ነው። እና እንደዚህ ይሄም ሁሉንም እንደዚህ እነዚህን ለ10 ቂጣን የሰራሁት 10ሩንም እንደዚህ አድርጌ ዱቄት እየነሰነስኩኝ ትሪ ላይ የፈለጋችሁበት ቦታ ታስቀምጡታላችሁ። እንደሱ አድርጌ ደግሞ ተመልሼ ልምጣ ማለት ነው። ቤተሰቦቼ ሁሉንም አድርጌ ጨርሻለሁ። እንደዚህ እንደውም ብዙዎቹን ጋግሬ ያለውኝና እንደዚህ አድርጋችሁ ካበቃችሁ በኋላ በዘይት እንዲካጣጠፋችሁት በኋላ እንደዚህ ተመልሶ ይዳመጣል ማለት ነው። ተመልሳችሁ እንደዚህ ተዳመጡታላችሁ። እንደዚህ ከተዳመጠ በኋላ ነው ወደ መጋገሪያው የሚሄደውና መጀመሪያ እንደዚህ አድርጋችሁ በዘይት ካደረጋችሁት በኋላ ከዛ በኋላ መልሳችሁ እንደዚህ ተዳመጡታላችሁ ማለት ነው። ይሄው ቂጣችን እንደዚህ ሆኖ አልቋል። እና እየጋገራችሁ እያለ እንደዚህ አርጋችሁ በፌስታል ውስጥ ማድረግ አትርሱ። ምክንያቱም ልስልስ ያለና የሚያምር ነው የሚያረግላችሁ። እንደዚህ ውጪ ላይ ካረጋችሁ ትንሽ ድርቅ ማለት ባህሪ ይኖረዋል። ስለዚህ እንደዚህ ልስልስ ያለ እንዲሆንላችሁ ማድረግ ያለባችሁ በፌስታል ነውና ይሄው እንደዚህ ሆኖ አልቋል። ስለዚህ ይሄንን በከቻፕ ላይ አርጋችሁ ጠቅልላችሁ ሌላ ነገር ማንኛውም ነገር ያላችሁን ነገር እንደዚህ እየጠቀለላችሁ ለልጆች መስጠት፣ መክሰስ፣ ቁርስ እንዲሁም እንቁላል ላይ እየቀባችሁ መጋገር ትችላላችሁና እኔ እንደዚህ ሆኖ አልቆልኛል ዛሬ። ይሄው ጥቁሩም ይሄው እንደዚሁ ሆኗል እና እንደዚሁ አንድ አይነት ሆኖልኛል ሁለቱም። ስለዚህ እንደዚህ አድርጋችሁ ለልጆቻችሁ የሚፈልጉትን አይነት ቂጣ መጋገር ትችላላችሁ ቤት ውስጥ በቀላል ማለት ነው። ይሄ ጨውና ዱቄት ውሃ ነው። ስለዚህ እናንተም እንደዚህ አድርጋችሁ ለልጆቻችሁ እንደምትጠቀሙበት ተስፋ አደርጋለሁ። ስለዚህ ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ አድርጋችሁ ቻናላችንን አሳድጉልኝ። ስለተከታተላችሁኝ በጣም አመሰግናለሁ። ባይ